በጠዋት ነው የተነሳሁት ማለት ፈጅርን ሰግጄ እስከ ዛሬ ተመልሼ ተኛ ነበር። ልጆች አይነሱም ነበረ። ዛሬ ግን አብረውኝ ነው ብድግ ያሉትና ሚጣና ያው ፈጅርን ሰግጄ ወደ ኩሽና ልገባ ነው። እንዲሁም በርበሬ እና ሽሮዬን በባለፈ ያዘጋጀሁትን ዛሬ ላስፈጭ ስለሆነ በጠዋት ቅመም ማመስ ይኖርብኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ከረማችሁልኝ? አልሐምዱሊላህ እኔ ሰላም ነኝ፣ እናንተም ሰላማችሁ ይብዛ። እንግዲህ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁልጊዜ የምለቃቸው ቪዲዮዎች እንድደርሳችሁ የደወል ምልክቷን መጫናችሁን አትርሱ። እዚህ ጋር እንደምታዩት ቅመሜን እያማመስኩኝ ነው። በባለፈው የሰደለዝ ምናምን አሳይቻችሁ ነበረ። በርበሬና ሽሮዬን ላስፈጭ ነው እና ሚጣም በጧት አብረውኝ ስለተነሱ ያው ቅመሜንም በጧት ለማምሰው ከተነሳ አይቀር ብዬ እያማመስኩኝ ነው። እዚህ ጋር እንግዲህ ተፈይቶ መጥቷል። ወፍጮ ቤት ምናምን አልቀረስኩላችሁም፣ ሰው ብዛት ስላለ እንዳይገባብኝ ብዬ ነው ወፍጮ ቤት ያልቀረስኩላችሁ። አሁን እንነፋዋለን ለእኑ ቅመሙ እንዲቀላቀል ማለት ነው። ያው ቅመሙ እንዲቀላቀል ነው እንጂ ምንም ነገር አይኖረውም። ያው ቸክ ማድረጉም አሪፍ ነው በወንፊት ማንኛውም ዱቄት ነገር ወላኪን ያው ምናፋው ይሄን በርበሬና ሽሮውን ቅመሙ እንዲቀላቀል በሚል ነው እናነፋዋለን። እንደምታዩት በጣም ቆንጆ ሆኖ ተፈይቷል። መጨረሻ ላይ ፍርፍርም ሰርተን ቀምሰዋለን። አብራችሁን እስከ ቪዲዮ ፍጻሜ ቆዩ እላችኋለሁ። በመቀጠል ሌላ የምነግራችሁ ነገር ማለት ነው ዩቲዩብ ለመስራት የምትፈልጉ ሰዎች እንዲሁም ደግሞ ዩቲዩብ እየሰራችሁ ያላችሁ እህት ወንድሞች ጀማሪዎች ማለት ነው 1000 ሰብስክራይበር እና 4000 ሰዓት ሞልታችሁ አፕ ማድረግ ፈልጋችሁ ያው ሰው ያጣችሁ ሰዎች በታማኝነት በአቦ ዩቲዩብ በታማኝነት አፕ ላይ ያደርግላችኋል። ያለውን ነገር ያስተካክልላችኋል። የማታውቁትን ነገር ብትጠይቁት ያስረዳችኋል። በግልጽ አማርኛ ማለት ነው። እኔ ብዙ ነገሮች ስለ ዩቲዩብ የማላውቀው ነገር ብዙ ነበረ። በእርግጥ አሁንም ብዙ አላውቅም። ያው እዚህ ጋር ከሰልማ ያይዘው ፍርፍሩን እንድንቀምሰው ነው ማለት ፍርፍሩ ስላችሁ በርበሬውን እንዲቀመስ ነው። ቀጣይ ደግሞ ሽሮውን አብረን እንቀምሰዋለን ማለት ነው። እና አፕ ላይ ማስተረግ የምትፈልጉ እንዲሁም ዩቲዩባችሁ በጠቅላላ ማስተካከል የምትፈልጉ ጀማሪ ዩቲዩበሮች ማለት ነው ኮሜንት ላይ አሳውቁኝ። በአቦ ዩቲዩብ በታማኝነት ነው የሚተባበራችሁ። ያው ማንኛውም ሰው ዝሮ እንደሚያስከፍለው ነው የሚያስከፍላችሁ። ማንኛውም ሰው አፕላይ እንደሚያደርጉት እንደ ማንኛውም ሰው ነው የሚያስከፍላችሁ። የማታውቁትን ነገር በቃ ሪከርድ ስታረጉለት ወዲያው ነው የሚያስረዳችሁ። ሪከርድ ቶሎ ነው የሚመልስላችሁ። እንደ ጫን የሚል ምናምን የሚጣንሽ ሰው አይደለም። ወላሂ ነው የምላችሁ። እና እኔ ብዙ ነገሮች እንተባበረኝ እኔ ብቻ አይደለሁም ብዙ ልጆች ያመሰግኑ ተሰማለሁ አቦ ዩቲዩብን። እና አፕላይ ማስተረግ ከፈለጋችሁ ኮሜንት ላይ አሳውቁኝ፣ ቁጥሩን ሰጣችኋለሁ። አፕላይ ያደርግላችኋል። እንደማንኛውም ሰው ነው የሚያስከፍለው። እኔ የሚገርማችሁ ከ30 በላይ ያሉ ቪዲዮዎችን ያለ ታምኔል እየጫንኳቸው ነበርና አፕ ለማድረግ ገብቶ ሲያየው ምንም ታምኔል የለውም። ያንዳንዱ ቪዲዮ ያስተካከለው እሱ ነው። ወላሂ ነው የምላችሁ። ታምኔሉን መለጠፍ አልችልበት ብዬ ከዛ እሱ ነው ያንዳንዱ ቪዲዮዎች እየገባይቶ ስለምናወራሁት ያው ታምኔል ሲባል ግልጽ ለማድረግ ለማታውቁ ተመልካቾች ላይ የሚለጠፈው ስለምናወራው ነገር ስለ ቪዲዮ የሚገልጽ ፎቶ ማለት ነው ላይ የሚለጠፈው ጽሁፍ ወይም ማለት ነው እሱን አልችልበትም ነበርና ከ30 በላይ ያሉ ቪዲዮዎችን ገብቶ እሱ ነው ያስተካከላቸው። ከዛ በኋላ ደግሞ አጠር ያለ ቪዲዮ ሰርቶ በዋትስአፕ ሼር አደረገልኝ። በዚህ መልኩ አድርገሽ ታምኔሉን እየለጠፍሽ ስሪ ያለኝ። በዛ መልኩ እኔም ለመድኩ ማለት ነው። እና ፍርፍራችንን በዚህ መልኩ ቆንጆ ሆኖ አልቋል። ማሻአላ በርበሬውም ቀይ ነው እንደምታዩት። ኮሜንት ላይ አሳውቁኝ የምትፈልጉ አፕ ማስተረግ የምትፈልጉ ተመልካቾች ካላችሁ ቁጥሩን እሰጣችኋለሁኝ።
ኮሜንት ላይ አሳውቁኝ እላችኋለሁ። ሀባይቢ እንግዲህ የዛሬው ቪዲዮ ይህ ነው። በቀጣይ ቪዲዮ እስከምመጣላችሁ ሰላማችሁ ብዝት ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።